ምንላችሁ ፈልጌ ነው። በቃ ታመኑት። እሺ እመኑት፣ እውነት እመኑት። እግዚአብሔር ቢዘገይም የሚቀድመው የለም። አክስት ዘመድ ከኋላ ከፊት ምንም ተስፋ ማድረግበት ምንም የለምና ቅዳሴ ካልገባች ለእናቴ እንደውልላት። እናቴ ኧረ ስልኩን አንሺው እናቴ። ሄሎ ወይማ፣ ሄሎ ወይማ፣ እንዴት ነዎት? ደህና ዋላችሁ? እንዴት ዋሉ? እማዬ የለችም እንዴ? ቤተክርስቲያን ናት እኮ። ቅዳሴ ነው ጠርቼ ነው። ቅዳሴ ሄዳ ነው? አዎ። እሺ እናቴ የለችም፣ ቅዳሴ ናት አሉ። ስትመለስ ነግራታለሁ። ባይዘው በእናቴ ጸሎት ነው እዚህ ደረስኩት። እናቴ በጣም በጸሎት ትረዳኛለችና እግዚአብሔር ይክበር ይመስገን። እኔ ሳላመሰግን ምንም ነገር ማለፍ አልፈልግም። ትንሹን እንደ ትልቅ ቆጥሮም እሱ አበዛኝ፣ አበረከተኝ፣ በረከት የሆነ ቤቴ ገባ፣ በምህረት አይኖቹ ጎበኘኝ፣ አየኝ። የኔ አባት ብቻ ፍቅሩ ይግባችሁ፣ ብቻ ታመኑት፣ ብቻ ተደገፉት፣ ብቻ እረፍት አርጉት። የድንግል ማርያም ልጅ የኔ አባት እናቴ፣ ክብሬ፣ ማረጌ፣ ሞገሴ፣ ጸጋዬ፣ ኪዳነ ምህረት፣ የምህረት እናት፣ ሁሌ ካፌ ማትለየው፣ ከቤቴ ማጠፋ፣ ጻዳዋ፣ ሽቶዬ፣ ብዙ ነገር ይናት። እግዚአብሔር ሊረዳችሁ ከፈለገ ማለት ነው ሁሌ ይዛት ቦርሳ ውስጥ ይዛት ምዞራው እመቤታችን ናትና እግዚአብሔር ሊረዳችሁ ከፈለገ ይችላል፣ ማድረግ ይችላል። አክስት ዘመድ ከኋላ ከፊት ምንም ተስፋ ማድረግበት ምንም የለምና ብቻዬን እንደዚህ አይገርም እጂን እንደዚህ ጎትቶ ይዞኝ መውጣቱ ለኔ በምህረት አይኖቹ ጎበኘኝ ነው። ምድራዊ ነገር ምናምን ነው፣ ግን እኔ ይሄ ብዙም አያስደንቀኝምና ፍቅሩ በቃ የዘላለም ህይወትን ነው የምፈልገውና እግዚአብሔር አሁንም በቤቱ ያጽናኝ። ያንን ነው የምለውና ምንላችሁ ፈልጌ ነው። በቃ ታመኑት። እሺ እመኑት፣ እውነት እመኑት። እግዚአብሔር ቢዘገይም የሚቀድመው የለም። በቃ እግዚአብሔር በሱ ትክክል ነው። እኛ አሁን ካልሆነ እንላለን እንጂ ሁሉ ነገር ምክንያት አለው። በሰዓቱ በጊዜው ነገሮችን ሁሉ ውብ አድርጎ እያሳመረ ይመጣል በሚገርማችሁ ሁኔታና ማርያምን ደስ ብሎኛል። እመቤቴ ጸጋ ሆናኝ፣ ሞገስ ሆናኝ፣ ምንም በሌለበት በባዶ ከምንም አንስተው ከምንም እንደዚህ እጄ ስማ እና ምንላችሁ ፈልጌ ነው። እግዚአብሔር ይችላል። ወደድክም ጠላህም የኔ ቤት የሚመራ እግዚአብሔር ትንሿን ኩፍ አድርጎ አብዝቶ እዚህ ያደረሰኝ እግዚአብሔር ይመስገን። ክብሩን ሁሉ ይውሰድ። ቻው